አንድ ጠንቋይ የሆነ ቄስ ነበር እየሰማችሁ ነው ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል ቀድሶ ሲወጣ እንገለዋል እንቀጥቀጠናል የጠንቋይነት የማታቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች ማንንም ማያስቀድሱም እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት ላለማየት ላለመስማት ገባ ቅዳሴውን ቀደሰ ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ እየሰማችሁ ነው አይደል አቅርቧት ወጡ ከዛ በኋላ ሰው ሁለቱንም ያዛቸው አንቺ ጠንቋይ ከሆነ ቄስ በመቁረብሽ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው ልጅቷ ምንም ስለማታውቅ ዝም አለች ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ ድል ስጡኝ ምን እንደሆነ ቢያንስ ልንገራችኋል አዎ ጠንቋይ ነኝ እኔ ያለ አዎ ጠንቋይ ነኝ ምንም አንድና ሁለት የለውም ግን የቤተ መቅደሱን በር ለመሳለም እሱም በር ሲሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ ቤተ መቅደስ ላይ ገብቼ ማንንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መላክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ ይሰማችሁ ማንንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም